ፍጡር ቤዛ መሆን አይችልም። ይግባችሁ። ሰላም ለእርሱ ይሁን አባታችን። ሰላም ላንተም ይሁን ወንድማችን። ወዴት በደንብ ታውቃለህ ስለ ርዕሳችን። እኔም ምለው ሳሙኤል እያለ ደጋግሞ ሲጠራ እርሱን አቤት እያልክ ወደ ሌላ መሄድ ለምን አስፈለገ? ከታላቆች ይልቅ ንጉሥ አንተን ቢመርጥ እስከ መች ድረስ ነው ወደ ኤሊ የምትሮጥ? ተመለስ እናውጋ ስለዚህኛው ቤዛ። የተዋጀነው በአንድ ልጁ ሞት ነው አይደለም በዋዛ። ታውቃለህ ወንድሜ ከሁሉም ይልቃል ይሄኛው ቤዛችን። ነፃ ያወጣ ነው በእርሱ ደም ብቻ ነው ከእስራታችን። ለአባቱ መንግስት ካህናት ያረገን ሊቀ ካህናችን። በገዛ ደሙ ነው ከሞት ወደ ሕይወት ያሸጋገረን። ይለያል ውዳችን ውዴ ልዩ ነው እንዳለች ያቺ ሴት ውዳችን ይለያል። አጥንቱ ተቆጥሯል ቆስሎ በግርፋት ያውም እኛን ለማዳን ሲል በደል ሳይኖርበት እስከ መች ድረስ ነው አይን ተጨፍኖ አላየሁም ማለት? ጆሮ ደፍኖ ይዞ አልሰማሁም ማለት? ይሄ እኮ ቅዠት ነው የልጆች ጨዋታ። ሊያድነን እንጂ ስልጣኑን ሊያጋራ ሰው አልሆነም ጌታ። ቤዛ የሚለው ቃል ሌላ እልፍ አላፍ ትርጉም ቢሰጠውም ካዳነን ቤዛ ጋር አይወዳደርም። አዎ ቤዛችን ይለያል ከነቢያት ደም ጋር ማይነጻጸረው። ውዳችን ልዩ ነው ከአቤል ደም ይልቅ እጅግ የከበረው። የዓለም ቤዛ እርሱ ነው ሁሉን የወረሰው። እውነቱን ተናገር አትኑር ለሰው ልማድ። በልጁ የጠራህን እግዚአብሔርን ልመድ። በል ተመለስ እንጂ ኤልያ እንዴ ነግሮሃል። የጠራህን ንጉሥ እንሆይም በለው ባሪያህ ይሰማል። አንዴ ለዘላለም ፋሲካችን ታርዷል። ማይተካው መስዋዕት የዳንበት ቤዛ ኢየሱስ ይለያል። የዓለም ቤዛ ኢየሱስ ነው።